ስለ ቀነኒ አዱኛ አዳዲስ መረጃዎች ወጥተዋል። አንዷለም ከቀብር ስነ ስርዓቱ በኋላ በድጋሚ ወደ ፖሊስ ጣቢያ አምርቷል። እናም ደግሞ የቤት ሰራተኛቸው ስለዚህ ጉዳይ ለፖሊስ ምን እንዳለች በዚህ ቪዲዮ ላይ የምንነግራችሁ ይሆናል። እስከ መጨረሻው ድረስ ተመልከቱ። ቪዲዮውን ደግሞ ላይክ እያደረጋችሁ ጀምሩት። በእንቆቅልሽ ውስጥ ያለ ፍቅር የአንዷለም ባለቤት ከህንፃ ላይ ወድቃ ህይወቷ አርፏል። እንባና ሐዘን በየቦታው ነግሷል። ነገር ግን በዚህ አሳዛኝ ክስተት ጀርባ ብዙ ጥያቄዎች እና ውዝግቦች ይገኛሉ። ቀነኒና አንዷለም በፍቅር ግንኙነት ውስጥ የነበሩ ጥንዶች ናቸው። ነገር ግን ይህ ፍቅር እውነተኛ ነበር ወይስ ደግሞ የተደበቀ ሚስጥር ነበረው? ቀነኒ ከህንፃ ላይ ወድቃ ህይወቷ ካለፈ በኋላ የቀብር ስነ ስርዓቷ በብዙ ሰዎች ተገኝቶ ተፈጽሟል። አንዷለም በሐዘን ተውጦ ሲያለቅስ ታይቷል። ነገር ግን በዚያው የቀብር ስነ ስርዓት ላይ ሁሉም ነገር ካለቀ በኋላ አንዷለም በፖሊስ ቁጥጥር ስር ሆኖ ወደ ፖሊስ ጣቢያ ሂዷል። ለምን አንዷለም ታሰረ? የቀነኒ ሞት አደጋ ነው ወይስ ግድያ? እነዚህ ጥያቄዎች አሁንም በሁሉም ሰው አእምሮ ውስጥ እየተመላለሱ ይገኛሉ። የቀነኒ የቅርብ ጓደኛዋ በማህበራዊ ሚዲያው ላይ ባሰፈረችው ጽሑፍ ፍቅራቸው እውነተኛ አልነበረም፣ አንዷለም ቀነኒን ገፍታ ጥሏታል በማለት ከሳለች። ይህ ክስ ብዙዎችን አስደንግጧል። የቀነኒ ጓደኛ ለምን ይሄንን አለች? ምንስ ማስረጃ አላት? ይህም ብዙ ጥያቄዎችን ያስነሳል። የአንዷለም ጓደኛ ደግሞ በማህበራዊ ሚዲያው ላይ ይህ ክስ መሰረተ ቢስ ነው በማለት ገልጿል። አንዷለም ቀነኒ በጣም ይወዳታል፣ በጭራሽ ሊጎዳት አይችልም። ነገር ግን የአንዷለም ያለፉት ድርጊቶች ይህንን ክስ ጥያቄ ውስጥ ይከታሉ። ምክንያቱም ከዚህ በፊት ሙዚቃ ኮንሰርት በሚያቀርብበት ሰዓት ላይ ከአንድ ጓደኛው ጋር በሽጉጥ በመታኮስ እሱ ጉዳት ደርሶበት ሆስፒታል እንደነበረ በማህበራዊ ሚዲያው ላይ ብዙ መረጃዎች ሲዘዋወሩ ነበር። እናም በጣም ከሚያሳዝነው ነገር ውስጥ ቀነኒ በሞተችበት ወቅት ነፍሰ ጡር እንደነበረች ተረጋግጧል። ይህ ሁኔታ የበለጠ አሳዛኝ ያደርገዋል። አሁን ጥያቄው ወደ እናንተ ይመጣል። እናንተ ምን ታስባላችሁ? አንዷለም ጥፋተኛ ነው ወይስ ንጹህ? የቀነኒ ጓደኛ እውነቱን እየተናገረች ነው ወይስ በፍጹም ስህተት ነው? በማህበራዊ ሚዲያ ላይ የአንዷለም ጓደኛ እናም ደግሞ ማናጀሩ የሆነው አንዷለም ቀነኒን በጣም ይወዳታል። ሁሌም እሷን ደስተኛ ለማድረግ በጣም ይሞክራል። እናም በማህበራዊ ሚዲያ ላይ ስለ አንዷለም የሚነሳው አሉባልታዎች እንዳለ ውሸት ናቸው ብሎ መስክሮለታል። ፖሊስ ምርመራውን እያካሄደ ነው። እውነቱ በቅርቡ ይገለጣል ብለን ተስፋ እናደርጋለን። ነገር ግን ይህ ጉዳይ ብዙ ያልተመለሱ ጥያቄዎችን ይዞ ቀጥሏል። የፖሊስ ምርመራ ምን ያሳያል? የፎረንሲክ ማስረጃዎቹ ምን ይላሉ? የጠፉት መልእክቶችና የጥሪ መረጃዎችን ምን ይዘዋል? የፎረንሲክ ባለሙያዎቹ በህንፃው ላይ እናም ደግሞ የተለያዩ ቦታዎች ላይ ማስረጃዎችን ሰብስበዋል። እነዚህ ማስረጃዎች የቀነኒ ሞትን እንዴት እንደተከሰተ ፍንጭ ይሰጡ ይሆን? ሁሉም ነገር እንግዲህ በፖሊስ እየተመረመረ ይገኛል። ውጤቱ ምን እንደሚሆን አብረን የምናይ ይሆናል። አንዷለም በባህሪው እንግዲህ በጣም ረጋ ያለ ሰው ነው ብላችሁ የምትናገሩት አይነት አይደለም። ምክንያቱም ከዚህ በፊት ችግሩ ሲገባ ነገሮችን በሽጉጥ ለመፍታት ይሞክራል። እናም ይሄ ባህሪው ነገሮችን በረጋ ባለመንፈስ የሚፈታ አይነት ባህሪ አይደለም ያለው። እናም ደግሞ የቤት ሰራተኛቸው ብዙ ነገሮችን ያየች ይመስለኛል። ለፖሊስ ግን በግልጽ አልተናገረችም። ፖሊስ የቤት ሰራተኛቸውን አሁንም በማረሚያ ቤት ውስጥ ትገኛለች። የተናገረችው ምስክርነት አጥጋቢ ሆኖ አልተገኘም። እውነተኛ ወንጀለኛው ማን ይሁን እስካሁን ድረስ አልተረጋገጠም። ውድ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው መረጃ ይሄንን ይመስላል። በቀጣይ አዳዲስ መረጃዎች በሚኖሩበት ሰዓት ላይ በፍጥነት ለእናንተ የምናቀርብ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰዎች በቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ እስከምንገናኝ ድረስ ቸር ቆዩልን።